አርሰናልን የመሰለ በዚህ ሰዓት ከየት አለ? መድፉ ሙኒክን ቀዶ ጣለ። ዘንድሮ ቀድሞ ጎል ቢያገባ ጎል ቢቆጠርበት የማይሞቀው የማይበርደው ሱፐር አርሰናል ዛሬም ከማይክ አርቴታ ጋር በላቀ ተደናቂ ጨዋታን የማስተዳደር አቅም አንጸባረቀ። አርሰናልን በዚህ ወቅት የመሰለ የትም እንደሌለ በድንቅ ብቃቱ ለሚጠራጠሩትም መድፉ አሳየ። አርሰናል ከጀርመኑ ገናና በፊት ወትሮ የነበረውን በየጨዋታው መሽኮርመም ቀርፎ ባየር ሙኒክን በላቀ የጨዋታ ብልጫ ከሜዳው ኤምሬትስ አሽኮረመመ። ከ10 ዓመት በኋላ ሙኒክንም አሸነፈ። ሃሪኬንም በሳሊባና ማስኬራ የመድፉ አለቶች ኪስ እንደተደበቀ አመሸ። ሙኒክም ከ17 ጨዋታ የሲዝኑ የድል ጉዞ በኋላ ለመድፉ ከዋክብቶች ተንበረከከ። አሰልጣኝ ቪንሰንት ኮምፓኒም ለሱፐር ማይክ አርቴታ እጅ ሰጠ። የፕሪሚየር ሊጉና ቡንደስሊጋው የወቅቱ ምርጦች ፍልሚያም በፕሪሚየርሺፑ አውራ ገድል ተጠናቀቀ። ሱፐር አርሰናል ሴት ፒስ አጌን ኦሌዮላ የቆመ ኳስ እንደገና። የጀርመኑ ገናና በቆመ ኳስ ንጉሱ ከኤምሬትስ ተጨነቀ። የሴት ፒስ ጨዋታ የቆመ ኳስ እንቅስቃሴ ምስጋና ለኒኮላስ ጂዮቨሪ ግባና ከኤምሬትስ ለባቫሪያኑ መከራ ሆነ። በእያንዳንዱ የቆመ ኳስ እንቅስቃሴ አርሰናል ለግዙፉ የጀርመኖች ግብ ጠባቂና የሙኒኩ ግንብ ማኑኤል ኖየርና ለሙኒክ ጓደኞቹ ፈተና ሆኑ። ቶተናምን 4-1 ስናሸንፍ አንድም ጎል በቆመ ኳስ ባለማስቆጠራችን ተበሳጭቻለሁ። ይህ ሊደገም አይገባም። በየትኛውም ጨዋታችን ከእንግዲህ ከቆመ ኳስ በአየር ላይ ጎል ሳናስቆጥር መውጣት የለብንም። ይህ የአሰልጣኝ ሱፐር ማይክ አርቴታ እንደ ቀልድ የተሰጠ ቃል ባቫሪያኑ ላይ በዩሊያን ቲምበር በብርሃን ፍጥነት ሠራ። ከቲምበር ጎል 10 ደቂቃ በኋላ በሉዊስ ስኬሊ ክፍተት በጆሹዋ ኪሚች ግናብሪ አስደናቂ ቅንጅት በታዳጊው ካርል ወደ አቻነት የተቀየረው ጨዋታ ከረፍት መልስ በማዱኬም ታጠፈ። መድፈኛው ዳግም በጨዋታ እንቅስቃሴ መካከል ከካላፊዮሪ የተሻገረውን ኳስ ጎል አደረገ። አርሰናል የተዋጣለት አማራጭ የቡድን ጥልቀቱን በካላፊዮሪ ማዱኬና ማርቲኔሊ ተደናቂ ቅያሬዎቹ አረጋገጠ። ጨዋታውንም ሙሉ ለሙሉ እንደተቆጣጠረ 3-1 አሸነፈ። ባቫሪያኑም ከኤምሬትስ አጨብጭበው ወደ ሙኒክ ተመለሱ። ኖ ዮኬሬስ፣ ኖ ማጋሊሽ፣ ኖ ኦዴጋርድ፣ ኖ ፕሮብለም። ዛሬም ከመድፉ ቤት በድል ደመቀ። ይህ ሰፊ ሚዛኑን የጠበቀ አማራጭ ቡድን ስብስብ ጥልቀት ያንድ የተደራጀ ታላቅ የሻምፒዮንነት ዓላማን የሰነቀ ቡድን የጸናው የጥንካሬ ምንጭ መሰረት እንደሆነ አርሰናል ምስጋና ለዝውውር ገበያው ቀማሪ አንድሪያ ቤርታ ይግባና እያለ ጊዜው የመድፉ መሆኑን ለሚጠራጠሩት አሳየ። ማይክ አርቴታም ለእሁዱ የለንደን ደርቢ ተጠባቂ የቼልሲ ፍጥጫ ቡካዮ ሳካ፣ ኤቤሪቼዜ፣ ዩሊያን ቲምበር የመሳሰሉትን ለማሳረፍ እንደ ልቡ ቀየረ። ራይስ ቤቢ ዴክላን ራይስ ፍርሃት አልባው የማይደክም የመድፉ ጀነራል በመሃል ሜዳው ከድምፅ አልባው መሳሪያ ዙቢሜንዲ ተጣምሮ አንጸባረቀ። የጨዋታው ኮከብ ሆኖ ማመሸ። ባቫሪያኑም ከሃሪኬን ጋር እንደፈዘዙ ከአንዳቻ ጎላቸው በኋላ የማጥቃት ሐሳቡ እንደ ቁምጣ እንዳጠራቸው ኤምሬትስን ለቀቁ። ይህ ከኖርዝ ለንደን ፎሬቨር ገኒንግ ፎር ግሬትነስ መንደር በርችት አሸብርቆ ጀምሮ በአማረ የድል ስኬት የተጠናቀቀው የመድፉ ድል ነው። በቲምበር ማዱኬና ማርቲኔሊ ጎሎች 3-1 የተጠናቀቀው የመድፉም ገድል ነው። በቻምፒየንስ ሊግ ምሽት ከ5-5 የተፈጸመ ተደናቂው የአርሰናል የአሸናፊነት ጉዞ ነው። አርሰናልን የመሰለ በዚህ ሰዓት በዘመናዊ እግር ኳስ ከየት አለ ለሚለው ጥያቄም ቀላሉን መልስ የሰጠ ሱፐር አርሰናል። A show of strength, a show of quality, a statement of intent from Mikel Arteta and Arsenal. We love Arsenal. Oh yes. ኤምሬትስ በርችት ተውቦ ጨዋታውን ጀመረ። ፍጥጫው የሁለቱ ምርጦች ነው። አርሰናል ከባየር ሙኒክ፣ አርቴታ ከኮምፓኒ፣ ፕሪሚየር ሊግ ከቡንደስሊጋ። መድፈኛው ከወዱ ለንደን ቀይ ነች ወይ ሰማያዊ ቀልብ ገዢ አነጋጋሪ ጥያቄ በፊት ባቫሪያኑን በሌላኛው እውነተኛ ፈተናው ገጠመ። ሃሪኬን ጀርመኖቹን ወክሎ ከመድፉ ፊት አለ። የጎል ቀበኛው ከመድፉ አጥር ፊት የሚኖረው አቋም ተናፋቂ ሆኗል። ጊዜው በእንግሊዝም በአውሮፓም ያርሰናል ነው ጥያቄው። ከዶሮዋ የሰሜን ለንደን ገድል በኋላ ዓለምን እንዳነጋገረ ለመድፉ አቋም መፈተሻ ሌላኛው የጊዜው ድንቅ ቡድን የጀርመኑ ገናና ባየር ሙኒክ ጋር ደርሷል። ሱፐር ማይክ አርቴታ ዶሮዋን 4-1 ገነጣጥሎ ከጣለው መድፈኛ የተወሰኑ ቅያሬዎችን በቤስት 11 አድርጓል። ዳኛው ከጣሊያን ናቸው።
ሄንካፔ በማስኬራ ስኬሊ በካላፊዮሪ ተቀይረዋል። የካላፊዮሪ በስኬሊ ተጠባባቂ መሆን በርካቶችን አነጋግሯል። የሃትሪኩ ጌታ ኢብሪቼዜ ዛሬም በመጀመሪያው አሰላለፍ አለ። ዮኬሬስ፣ ኦዴጋርድና ማጋሊሽ በአሰላለፉ አይታዩም። ከጉዳት ያገገመው አምበሉ ሱፐሮዳ በተጠባባቂነት ጀምሯል። ቶተናምን 4-1 ስናሸንፍ አንድም ጎል ከቆመ ኳስ ባለማስቆጠራችን ተበሳጭቻለሁ። ሊደገም አይገባም። የማይክ አርቴታ እንደ ቀልድ የተሰጠ ቃል ባቫሪያኑ ላይ በዩሊያን ቲምበር በብርሃን ፍጥነት ተፈጸመ። ሴት ፒስ አጌን ኦሌዮላ የቆመ ኳስ እንደገና። አርሰናል የቆመ ኳስ አውራው የቆመ ኳስ ንጉሥ እንደሆነ ዳግም በዩሊያን ቲምበር አረጋገጠ። ከቲምበር ጎል 10 ደቂቃ በኋላ ባቫሪያኑ በጆሹዋ ኪሚች እና ግናብሪ ተአምር አሳዩ። ኪሚች በረጅሙ የአርሰናል ግራ መስመር ለግናብሪ ኳሱን ጣለ። ግናብሪ ለወጣቱ ካር አሻገረ። ባየር ሙኒክ ጎል። የማይክ አርቴታ የካላፊዮሪ ስኬሊ ቅያሪ ውሳኔ ዋጋም አስከፈለ። በነዛ ሽርፍራፊ ሰከንዶች በመጀመሪያው አጋማሽ የምርጦቹ ፍልሚያ ከኤምሬትስ ቀጥሏል። ከካርሊያቻ ጎል በኋላ ሊያንድሮ ትሮሳድ በጉዳት በማዱኬ ተቀየረ። የመድፉ ባቫሪያኑ ፍጥጫም በቀልብ ገዢ ፉክክር ከኤምሬትስ የገኒንግ ፎር ግሬትነስ ዓለም የሞቀ ድባብ ጋር ለረፍት ተሻገረ። ከቲምበር ጎል 10 ደቂቃ በኋላ በሉዊስ ስኬሊ ክፍተት በጆሹዋ ኪሚች ግናብሪ አስደናቂ ቅንጅት በታዳጊው ካርል ወደ አቻነት የተቀየረው ጨዋታ ከረፍት መልስ በማዱኬም ታጠፈ። መድፈኛው ዳግም በጨዋታ እንቅስቃሴ መካከል ከካላፊዮሪ የተሻገረውን ኳስ ጎል አደረገ። አርሰናል የተዋጣለት አማራጭ የቡድን ጥልቀቱን በካላፊዮሪ ማዱኬና ማርቲኔሊ ተደናቂ ቅያሬዎቹ አረጋገጠ። ጨዋታውንም ሙሉ ለሙሉ እንደተቆጣጠረ 3-1 አሸነፈ። ባቫሪያኑም ከኤምሬትስ አጨብጭበው ወደ ሙኒክ ተመለሱ። ኖ ዮኬሬስ፣ ኖ ማጋሊሽ፣ ኖ ኦዴጋርድ፣ ኖ ፕሮብለም። ዛሬም ከመድፉ ቤት በድል ደመቀ። ይህ ሰፊ ሚዛኑን የጠበቀ አማራጭ ቡድን ስብስብ ጥልቀት ያንድ የተደራጀ ታላቅ የሻምፒዮንነት ዓላማን የሰነቀ ቡድን የጸናው የጥንካሬ ምንጭ መሰረት እንደሆነ አርሰናል ምስጋና ለዝውውር ገበያው ቀማሪ አንድሪያ ቤርታ ይግባና እያለ ጊዜው የመድፉ መሆኑን ለሚጠራጠሩት አሳየ። ማይክ አርቴታም ለእሁዱ የለንደን ደርቢ ተጠባቂ የቼልሲ ፍጥጫ ቡካዮ ሳካ፣ ኢብሪቼዜ፣ ዩሊያን ቲምበር የመሳሰሉትን ለማሳረፍ እንደ ልቡ ቀየረ። ራይስ ቤቢ ዴክላን ራይስ ፍርሃት አልባው የማይደክም የመድፉ ጀነራል በመሃል ሜዳው ከድምፅ አልባው መሳሪያ ዙቢሜንዲ ተጣምሮ አንጸባረቀ። የጨዋታው ኮከብ ሆኖ ማመሸ። ባቫሪያኑም ከሃሪኬን ጋር እንደፈዘዙ ከአንዳቻ ጎላቸው በኋላ የማጥቃት ሐሳቡ እንደ ቁምጣ እንዳጠራቸው ኤምሬትስን ለቀቁ። ይህ ከኖርዝ ለንደን ፎሬቨር ገኒንግ ፎር ግሬትነስ መንደር በርችት አሸብርቆ ጀምሮ በአማረ የድል ስኬት የተጠናቀቀው የመድፉ ድል ነው። በቲምበር ማዱኬና ማርቲኔሊ ጎሎች 3-1 የተጠናቀቀው የመድፉም ገድል ነው። በቻምፒየንስ ሊግ ምሽት ከ5-5 የተፈጸመ ተደናቂው የአርሰናል የአሸናፊነት ጉዞ ነው። አርሰናልን የመሰለ በዚህ ሰዓት በዘመናዊ እግር ኳስ ከየት አለ ለሚለው ጥያቄም ቀላሉን መልስ የሰጠ ሱፐር አርሰናል። One of the show's favorites, Declan Rice. Rice, baby! Rice, baby! The first half was tough, but I think second half as the game went on. የጨዋታው ኮከብ ዴክላን ራይስ በውድድር ዓመቱ ምርጡ ጉዟችን ከጠንካራው ተጋጣሚያችን ፊት የነበረን አቋም ድንቅ ነበር። ለዚህ ደግሞ አሰልጣኛችን ትልቁን ዋጋ ይወስዳል። አርሰናል በመጨረሻ ለየትኛውም ተጋጣሚው ዝግጁ መሆኑን አሳይቷል። በሁለተኛው አጋማሽ የነበረን የላቀ ብልጫ ድንቅ ነበር። ይህ ጉዟችን በበለጠ ህብረት ተጠናክሮ ይቀጥላል ሲል ተናግሯል። ማይክ አርቴታ በበኩሉ ይህ አርሰናል ለሁሉም ዋንጫዎች የተዘጋጀ ነው። እንደ ቡድን ካለን የላቀ ጥንካሬ ጋር በግል በአንዳንድ አስፈላጊ ሞመንቶች እያሳየን ያለነው ተደናቂ ብቃት ሊቀጥል ይገባል። ጉዞአችን ሩቅ ነው፣ ዓላማችን ግልጽ ነው። እያሳየን ያለነው የውጤት ጉዞ የበለጠ ተጠናክሮ እንዲቀጥል በትኩረት መፋለማችን እንቀጥላለን። ይህ ሲዝን ካለፉት የተለየ ሆኖ እንደሚጠናቀቅ እርግጠኛ ነኝ። ከአርሰናል ፊት የሚቆሙ ተጋጣሚዎቻችን ሁሉ ምን ሊያጋጥማቸው እንደሚችል ዛሬም መልስ በድጋሜ የሰጠን ይመስለኛል።
ያለፉት ዓመታት ጠንካራ የፉክክር ጉዟችን የዛሬውን ጠንካራውን አርሰናል መልክ ፈጥሮልናል ሲል ሱፐር ማይክ አርቴታ ክለቡ አርሰናል በሁሉም መድረኮች ርቆት የከረመውን ዋንጫ በቁርጠኝነት ድል ለመንሳት ውጤታማ አቋሙን አጠናክሮ እንደሚቀጥል ቃል ገብቷል። In did Andre Santos to win it back. Now Reece James. Estevao making Kabasi's life difficult. Still Estevao. Oh my word! Talk about saving your best for the big occasion. The 18-year-old sensation's done it again. ቀለሙ ሰማያዊ ነው። ክለቡ ቼልሲ መገኛው ምዕራብ ለንደን፣ መቀመጫው ብሪጅ ብሉ ኢዝ ዘ ከለር። እኛ ቼልሲዎች የአባታችን ሮማን አብራሞቪች ውለታን የማንረሳ በዓለም ሻምፒዮንነት ክብር የደመቅን የለንደን ኩራቶች ነን። የዓለም ሻምፒዮን የሆነውም በምክንያት ነው። አድማጮች፣ አሁን የቼልሲ ሰማያዊ ወዳጆች ሁሉ ይህንን ቢሉ ቢያንስባቸው እንጂ አይበዛባቸውም። ምክንያቱም ሚስተር ቼልሲ ላሚን ያማልና የባርሴሎና ከዋክብቶችን ከምዕራብ ለንደን ለአፋልጉኝ ማስታወቂያ በሚበቃ መልኩ ደብዛቸውን አጥፍተው 3-0 ረትተዋል። በሞተሩ ካሲዶ ተጋድሎ በአርጀንቲና የዓለም ዋንጫ አሸናፊ ኤንዞ ታታሪነትና በብራዚላዊ ወንደርኪድ ስቴቪዮ ማጂክ የደመቀው ቼልሲ በአማራጭ የተደራጀ ሚዛኑን የጠበቀ ስብስቡ መልሶ አስፈሪነቱን መያዝ ጀምሯል። በአሸናፊነት የድል ጉዞ ላይም የወጥነት ጥያቄ ሲነሳበት የከረመው የማሬስካ ቼልሲ ከሰሞኑ ባልተቋረጠ የውጤት ጉዞ የሰመረ ተደናቂ አቋሙን ማሳየቱን ተከትሎ በሳምንቱ መጨረሻ በለንደን ደርቢ ከሊጉ የዘንድሮ አውራ መድፈኛ የሚኖረው ፍጥጫ እውነተኛ ራሱን ከመስታወቱ ፊት የሚፈትንበት ተብሏል። የእሁዱ የለንደን ደርቢ የቼልሲና አርሰናል የብሪጅ ጨዋታን የበለጠም ከወዲሁ አጓጊ አድርጎታል። ዘ ፕራይድ ኦፍ ለንደን፣ የለንደን ኩራት ማን ነው? ጥያቄው የጦፈው ክርክርም ከፍ ብሎ የሚነሳበት ትንቅንቅ በሳምንቱ መጨረሻ ሰማያዊ መንደር ይከናወናል። We're here to witness the latest installment of a genuinely developing rivalry. በሌሎች የአውሮፓ ቻምፒየንስ ሊግ ክላሲክ ምሽቶች የሊቨርፑል ውርደት ቀጥሏል። ቀዮቹ በጀገኑበት ታሪካዊ ሜዳቸው አንፊልድ በፒኤስቪ 4-1 ተረምርመዋል። ነገሩ የደቹ አለቃ ስሎት መጨረሻ ከቀዩ ምድር መቃረቡ ማሳያ ይመስላል። ወደ አቴንስ ያቀናው ሪያል ማድሪድ ተንገዳግዶ ኦሎምፒያኮስን 4-3 አሸንፏል። በጨዋታው ፈረንሳዊ ፌራሪ ኪሊያን ምፓፔ አራቱንም ጎሎች ብቻውን አስቆጥሯል። የዣቪ አሎንሶና የማድሪድ ጋላክቲኮ ጥምረት ሰምሮ ጠሉ ግን ጥያቄ ምልክት ውስጥ እንደወደቀ ጨዋታው ተፈጽሟል። የአምናው ሻምፒዮን ፔዤ በፓሪስ ቶተናምን 5-3 ሲረታ ቪቲኒያ ሃትሪክ ሰርቷል። ወደ ዋንዳ ሜትሮፖሊታኖ ያቀናው ኢንተር ሚላን በአትሌቲኮ 2-1 ተሸንፏል። በሌላ የአውሮፓ ቻምፒየንስ ሊግ የማክሰኞ ምሽት ጨዋታ ዋና ኮከቡ አጥቂ ሮበርቶ ኤሪን ሃላንድን ጨምሮ ግብ ጠባቂው ዶናሩማ፣ ተከላካዮቹ ሩቢን ዲያዝ፣ ጎቫርዲያል፣ ማቲያስ ኑኔዝ እንዲሁም ወሳኝ አማካዮቹ በርናንዶ ሲልቫ፣ ጀርሚ ዶኩ፣ ሪያን ቼርኪ፣ ፊል ፎደን የመሳሰሉ ቁልፍ ኮከቦችን ቤንች በማድረግ ከሴንት ጄምስ ፓርክ ኒውካስል ባለፈው ቅዳሜ የደረሰበት የሽንፈት ሃንጎቨር ስካሩ እንዳለቀቀው ያረጋገጠው ማስተሩ ፔፕ ጋርዲዮላ በሜዳው ኢታድ በሊቨርኩሰን 2-0 ተሸንፏል። ጋርዲዮላ የናቀው የጀርመን ተወካይ ጉድ ሰርቶታል። ድሉ ለጀርመኑ ክለብ ያልተጠበቀም አስደሳችም ሆኗል። የዴዘርቢ ኦሎምፒክ ማርሴይ ኒውካስልን 2-1 ሲረታ ጋቦናዊ የቀድሞ መድፈኛ ፒየር ኤምሪክ አቡሜያንግ ሁለቱንም ጎሎች አስቆጥሯል። የጆዜ ቤኔፊካም ወደ አምስተርዳም አቅንቶ ማክሰኞ ምሽት አያክስን 2-0 አሸንፏል። And it's in! And Arsenal lead!